አሁንም እንቀጥላለን ዛሬ ስለ ቤተ ክርስቲያን ዋይ ወልዳ ክርስቲያና ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እናንብበው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆኑልኛላችሁ አለ። እንግዲህ በዚህ ስፍራ እንደምንመለከተው ስለ ኢየሩሳሌም ያወራል። ዋይ ኢየሩሳሌም ዱበታ ክብር ለጌታ ይሁን። አሜን። እንግዲህ ኢየሩሳሌም የሚለው ኢየሩሳሌም ከንጀሩ እነሱ ባሉበት ስፍራ ማለት ነው። ኢዶሳን ኢየሩሳሌም አርገመሰኔቹ እዛው ያሉበት አካባቢ ማለት ነው። ናኖ ሳን ኢየሩሳሌም አርገመኔቹ ከኢየሩሳሌም ለመውጣት ኢየሩሳሌም በውዳፍ ኃይል ያስፈልጋል። ሁምዲ ሳን በርባቺስ ከአካባቢ ከሰፈር ከመንደር ለመውጣት ናኖ ከሰ ዶክ ናኖ የእግዚአብሔር ኃይል ያስፈልጋል። ሁምዲ ዋቀዮ በርባቺስ ይሄ ለእግዚአብሔር ኃይል ደግሞ ሁምና ዋቀዮ ከናፍሞ ጌታ ኢየሱስ ክርስቶስ ተስፋ ገብቶላቸዋል። ጎፍተን ኢየሱስ አብዲ ሳን ፍላቴቱ መጠበቅ የሚገባቸው ተስፋ ኤገቹ ከንቀማን አብዲ ቀባ ከኢየሩሳሌም አውጥቷቸው ኢየሩሳሌም ኢሳን ባሴ ወደ ሌላ ስፍራ እንዲሄዱ የሚያደርጋቸውን ኃይል እንዲጠብቁ ተስፋ ሰጥቷቸው ነበር ጌታ ኢየሱስ ክርስቶስ። ሳንጌሱ አብዲ ሳን ፍከኔቱ ሐዋርያት ሥራ እዚሁ ምዕራፍ 1 ቁጥር 4 ላይ እንደዚህ የሚል ቃል አለ። ከነሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ይላል። ኢሳወጅ ነው ሱመቱሩ አካሳን ኢየሩሳሌም ከሳ ይባል ኢሳንፍ አጀጀኝ ከነፍ ከዛው ከኢየሩሳሌም እንዳይወጡ አዘዛቸው ይላል። ኢየሩሳሌም አቺ አካምባኔ ኢሳንን ይነቡ። እንግዲህ ጌታችን ኢየሱስ ክርስቶስ ጎፍታን ከኔ ኢየሱስ ከደቀ መዛሙርቶች ጋር አብሮ ሳለ ዱካቦተ ተወጅ ነው ሱመሳወጅ ጅራ እዛው በኢየሩሳሌም የተስፋውን ቃል እንዲጠብቁ ነገራቸው። ኢየሩሳሌም ከሰት ሰጋሌ አብዲ አከገተን ሳንት እንዱበት እዛው ጋር ቁጥር 4 ላይ ማለት ነው ወይ 5 ላይ እንደዚህ ይላል። ሸደራ ከሰ ከእኔ የሰማችሁትን አደራ ከነገሰ ከአብ የተሰጠውን የተስፋን ቃል ጠብቁ ይላል። አባራ ከከነ ሰጋሌ አብዲ ኤገዳ ይላል። ተመልከቱ፣ ከኔ የሰማችሁትን አነራ ከነገሰን አብ የሰጠውን ተስፋ አባን ከንፍከነ አብዲ ጠብቁ ብሎ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶች ተናግሯል። ኤገዳ ጀሬ ዱከቡቶታ ትንዱ አሁን ደቀ መዛሙርቶች በዚህ በኢየሩሳሌም ነው ያሉት። አማ ዱከቡቶን ኢዶ ኢየሩሳሌም ደረሳ በኢየሩሳሌም ሳሉ ኢየሩሳሌም ከሰሱ መጅረኑ አብ የሰጠውን የተገባውን ተስፋ ቃል መጠበቅ አለባቸው። ዋቀዩ አባን አብዲ ኢሳን ገለ የገቹ ቃል ይሄ የተስፋ ቃል ምን ቢሆን ጥሩ ነው? አብዲ ኩማኖ ተጋሪ ይሄ የተስፋ ቃል ራሱ መንፈስ ቅዱስ ነው። አብዲ ኩን እንጉዳን ኦፍ መሳፍረ ቁልቁሉ አያችሁ፣ ደቀ መዛሙርቶች ከኢየሩሳሌም መውጣት የሚችሉት ዱከቡቶን ኢየሩሳሌም ይበው ከደካ መንፈስ ቅዱስ ካልመጣባቸው መውጣት አይችሉም። አፉር ቁልቁሉ ይወረድ ዱፍኔ በውን ደንዳ እኔና እናንተ ካለንበት መንደር መውጣት የምንችለው አናቢሲ ኢዶጅሩ በው ከደን ወደ ሌላ ሀገር መሸጋገር የምንችለው ተረብየ ብራዴሙ ከለ ያለ መንፈስ ቅዱስ አይቻል። አፉር ቁልቁሉ ማለት ደንዳ። ስለዚህ ይሄ ተስፋ የተገባው የመንፈስ ቅዱስ ኃይል በእኛ ላይ መውጣት መቻል አለበት። አብዲ ከንገረም ያፉር ቁልቁሉ ንረዱ ቀባይቱ አብ የሰጠውን ተስፋ ቃል እዛው በኢየሩሳሌም ጠብቁ አላቸው። ጌታችን ኢየሱስ ክርስቶስ የተናገረው ቃል አለ። ጎፍተን ኢየሱስ ከንዱበት ሰገሌቱ ዮሐንስ ወንጌል 14 ቁጥር 15 ላይ ለጎፍተ ሙረሸነር እኔ እሄዳለሁ አለ። አኒነን በማሳን እንጂ አጽናኙን ደግሞ እልክላችኋለሁ ሲል እንመለከታለን። ሐዲስ ጀጀበ ኢየሱስ ይፋን እርጋጋ ፈይታ ተመልከቱ፣ ኢየሱስ ክርስቶስ ደቀ መዛሙርቶችን አስተምሯል። ኢየሱስ ዱከቡቶታ በርሲሲ የተስፋውን ቃል ነግሯቸዋል። አብዲ ሳኔፍ ጀኔራ እኔ እሄዳለሁ አለ። ከአብ ዘንድ የሚላከው ነገር አለ። አባ ብራ ካንገር ይርገሙት ጀራ እሱም መንፈስ ቅዱስ ነው ማለት ነው። እነሱ አፉረ ቁልቁሉ እዚህ ሉቃስ ላይ እንመልከት። ሉቃስ 24 ቁጥር 49 ስለ ተስፋ ተናግሯቸዋል። እዚህ ጋር እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ሲላቸው እንመለከታለን። ይሄ አባቴ የሚሰጠውን ተስፋ ቃል እስኪፈጸም ድረስ አብዲ አባን ኮናከ ነመራወተሙ እስኪልክላችሁ ድረስ ሐመስ ሊፈርጉት እናንተ በኢየሩሳሌም ከተማ ቆዩ ሲላቸው እስል መጋላ ኢየሩሳሌም ከሰ ቱራ ሳን እንጀ ከኢየሩሳሌም የምትወጡበት ጊዜ አለ። የሮ ኢየሩሳሌም ይባታኒ ያ ጊዜ ደግሞ ኃይል ሲመጣ እንስ የሮ ሁምኒ ሲረፈ ያ ተስፋ ሲፈጸም ነው። አብዲ ወአባ ጋፈራ እስከዛው ድረስ በኢየሩሳሌም ቆዩ ሲላቸው ሐምገስት ኢየሩሳሌም ከሰ ቱራ ሳን ሲያጠገባችሁ ያለውን ሰው ለማገልገል ጊዜ ያለው ብሎ ሰጃጆ የሮጃ ለመውጣት ጊዜ ያለው ብሎ ኃይል ይመጣብኛል ብሎ ኃይል ይመጣብኛል ያኔ በብሲ እንደ ሌላ ሰው ሆኜ እቀየራለሁ ብሎ ሌላ ሰው ሆኜ እቀየራለሁ ተራ ሰው አልሆንም ብሎ ክብር ይመጣብኛል ብሎ ክብር ይመጣብኛል
የእግዚአብሔርን ስራ እሰራለሁ በሉ። የእግዚአብሔርን ስራ እሰራለሁ። አጋንንቶችን አወጣለሁ በሉ። አጋንንቶችን አወጣለሁ። ቀንበር ይሰበራል በሉ። ቀንበር ይሰበራል። ብዙ ሰዎች በእኔ ይድናሉ በሉ። ብዙ ሰዎች በእኔ ይድናሉ። እግዚአብሔር ከእኔ ጋር አለ በሉ። እግዚአብሔር ከእኔ ጋር አለ። በኢየሱስ ስም ይሄ ክብር ይምጣባችሁ። በኢየሱስ ስም ይሄ ኃይል ያገኛችሁ። በኢየሱስ ስም ይሄ ቃል ያገኛችሁ። በኢየሱስ ስም ክብር ይረፍባችሁ። በኢየሱስ ስም ሰማይ ይከፈትላችሁ። አረ በኢየሱስ ስም ይከፈትላችሁ። ሰማይ በሉ እስኪ ለእኔ ክፍት ይሆናል በሉ። ለእኔ ክፍት ይሆናል ከዚህ ቀን ጀምሮ በሉ። ከዚህ ቀን ጀምሮ ክብር ያርፍብኛል በሉ። የጨለማውን ኃይል የሚመታ ክብር፣ አጋንንቶችን የሚያወጣ ክብር፣ በሽተኞችን የሚፈውስ ክብር፣ የሚያድን ክብር። አረ በኢየሱስ ስም የተነሳ ክብር ለኢየሱስ ጌታ ይሁን። ድንገት ከላይ ክብሩን እግዚአብሔር ሲልክ ተራ ሰው ብድግ ማለት ይጀምራል። መናገር የማይችለው መናገር ይጀምራል። ያልተማረው ማንበብ ይጀምራል። ኢየሱስ ያድናል። ክብር በሌለበት ምንም ይመጣ ነገር የለም። ኃይል ካልተለቀቀ ምንም ማድረግ አትችሉም። መንፈስ ቅዱስ በላችሁ ላይ ሲመጣ አዲስ ያገኛችሁ ተራው አደገኛ ይሆናል። በኢየሱስ ስም ሰማይ ይከፈትላል። ሲነዚህ ወርቃን ይዛችሁ አንሱና የተዘጋው ሰማይ ይከፈትልኛል። የተዘጋው ሰማይ ይከፈትልኛል። አሁን በሉ እስኪ ቃሉን እየሰማው ያ እግዚአብሔር የገባው የተስፋ ቃል ዛሬ በሉ እስኪ ያገኘኛል። ጴጥሮስ ክብር ሳይመጣበት መንፈስ ሳይመጣበት አያችሁ፣ በገረድ ፊት ኢየሱስን ክዶ ነበረ። ክብር ሲመጣበት መንፈስ ሲመጣበት ያድናል። አለቆች ፊት፣ ነገስታት ፊት፣ ሽማግሌዎች ፊት፣ የተምለናል ያሉ ፊት አንደበቱን መንፈስ ቅዱስ ከፈተው። ኢየሱስ ያድናል። እናንተ የሰቀላችሁት፣ እናንተ የገደላችሁት በሦስተኛው ቀን እግዚአብሔር አስነሳው። መንፈስ ቅዱስ ይምጣልሽ። መንፈስ ቅዱስ ይምጣልሽ። ከተራራ የሚያወጣ ከማይረባ ነገር የሚያወጣ ከቆሻሻ ነገር የሚያወጣ ሰማይ ክፍት ይሆንልሽ። ኢየሱስ ያድናል። ተራው ሰው ዛሬ ብድግ ብሎ ይነሳ። ወንጌልን መስማት ይጀምራል። ኢየሱስን ማወጅ ይጀምራል። አምላኩን ማውራት ይጀምራል። ብርቱ ነገር ያልሰራ እውቀታችሁ ዋንጀራ ወጀቹ ከእንደደኝ ኃይል ሲመጣ ግን ሁሉ ጋር ፈረደ ትልቅ ስራ ይሰራል። ወጂ ጉዳይ ነው።